محمد رسول الله لا إله إلا الله محمد رسول الله يا ربي يا الله آتيسين قادرة وان بين دقنه أقبل دين الران وقرسيس غرا إن الله اشترى وان بين دقنه أقبل دين الران وقرسيس غرا إن الله اشترى رب أوها قنو وبلو ما ديني السلام عليكم كل سمراني قرتكو جرم ودت يا داني ميكمي والبري والقر خيساني ونين جوخني سسيف قلب جيران وقرسيس خرا إن الله اشترى يا قياد أنا ما أركزي بين قادا نتيسيات أخواني ولا لادا وندسي قبادا موتي دري أران وقرسيس خرا لا إله إلا الله محمد رسول الله لا إله إلا الله محمد رسول الله لا إله إلا الله محمد رسول الله ورحمة الله وبركاته እንደምን ዋላችሁ አልহামዱሊላህ ያው የሚሰግዱት ሰግደው እስኪቀላቀሉን ያላችሁት ኢንሻአላህ ድምጻችሁን ቀነስ አድርጋችሁ ዝግጅታችንን እንቀጥላለን በዚህ ፕሮግራም ላይ የተለያዩ ወንድሞች የተለያዩ ርዕሶችን አንስተዋል እነዚህ ርዕሶች መሃል ምናልባትም በደንብ ከሰማናቸው ጠቃሚ የሆኑ ሐሳቦች ከተለያዩ ወንድሞች መነሳታቸው ያው አብረን ያየናቸው ናቸው እኔ ደግሞ በተሰጠኝ በዚህ ጊዜ ውስጥ እንደ ሙስሊም ማህበረሰብ በመንኖርበት ጊዜ በመካከላችን ከሚፈጠሩ ክፍተቶች መሃል አንዱ ሆኖ በየቦታው ያነጋገረ በየቦታም ችግር እየፈጠረ እንደ ሀገርም ሀገራችን ውስጥ ለመግባባት እንቅፋት የሆኑ ካሉ ርዕሶች መሃል አንደኛውን መዳሰሱ መልካም መስሎ ስለታየኝ እሱን ለማንሳት እወዳለሁ እርግጥ ጊዜ ክፍተት ስላለ ባለው ለመጠቀም እንሞክራለን እንግዲህ ምናልባት በኋላ ላይ ሌላ ጊዜ የሚኖረኝ ከሆነ ሌላኛውን የምመለከት ይሆናል ለጊዜው ጠቅላላ አድርጌ አንደኛው ርዕስ አብረን ለማየት እንሞክራለን አላህ Subhanahu Wa Ta'ala የሰው ልጅን በዚህ ምድር ላይ ሲፈጥር ሁላችንም እንደምናውቀው ከአንድ እናትና አባት ከአደምና ሐዋ መነሻነት ይህን ሁሉ ዓለም ላይ ያለ የሰው ልጅን ፈጥሯል በዚህ ሂደት ውስጥ ቁርአንም ላይ እንደነገረን ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائلا لتعارفوا إن أكرمكم عند الله أتقاكم እናንተ የሰው ልጆች ሆይ ከወንድና ከሴት ፈጠርናችሁ ጎሳና ነገድ አደረግናችሁ ልትተዋወቁ ዘንድ ከናንተ መካከል በላጩ የተከበረው አላህ ዘንድ አትቃኩም አላህን ይበልጥ የሚፈራው ነው ይለናል ቁርአን ላይ ሱረቱል ሁጁራት ላይ አላህ የሰው ልጆችን የተለያየ ጎሳና ነገድ የተለያየ ብሔር አድርጎ ፈጥሮ ለምን እንደለያየንም ምክንያቱን አብሮ ጠቅሶልናል በዚህ ሁኔታ ውስጥ
ይህንን በትክክል ካልተረዳን በመካከላችን በዘር በብሔር በሌሎች ልዩነቶች ምክንያት ክፍተቶች መፈጠራቸው የሚጠበቅ ነው። ይህን ከተረዳንና አስላችን ከአንድ መሆኑን ከተረዳንና ከተገነዘብን ግን ዞሮ ዞሮ የማኔጅመንት ጉዳይ የመታወቅ ጉዳይ ሁሉም የአላህ ሥራ ውጤት መሆኑን ልብ ብለን እናያለን። አላህ በዚህ ብቻም አላበቃም። በዘርና በጎሳ የከፋፈለን እሱ መሆኑን መጥቀሱ እንዳለ ሆኖ ይህንንም ልዩነቶቻችንንም እንደ መልካም ነገር እንደ አላህ ተአምራት ወስዶ ነው የሚያየው። በዚህ ይህንን ሁኔታ በሚጠቅስባቸው ቦታዎች መካከል አንዱ አላህ ከተአምራቶቹ መካከል ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم كالله تأمراتوش مكاكل يننت قوانقوانا ملك ملايتو نويلنا قوانقوانا ملكاتشنن ملايتو يا الله سبحانه وتعالى تأمره يا الله سبحانه وتعالى تأمرن እሱ በቁርአን ውስጥ ቦታ ሰጥቶ የነገረን እኛም እንደ አላህ ተአምር ካልወሰድነውና የአላህን ተአምር እንድናደንቀው ይበልጥ አላህን ደረጃውንና ማንነቱን አለቀን እንድናየው ሰበብ ሊሆነን ይገባል። በዛ ሁኔታ ካላየነው የሙስሊሞችን አንድነት የህዝቦችን አንድነት ሁሉ ነገሩ አንድነትና ተመሳሳይነት ወደሚለው ለመተርጎምና ለማምጣት ስንለፋ በመካከላችን ክፍተቶች ይበዛሉ። አላህ በቋንቋ ለያይቶናል። መለያየቱ ደግሞ የኔ ተአምር ነው ብሎ ከዛም አልፈን በሌላ እንዳናየው በሩን ዘግቷል። ቋንቋን መለያየት የአላህ ተአምር ከሆነ በዘር መከፋፈል የአላህ ተአምር ከሆነ መልካችን መለያየቱ የአላህ ተአምር ከሆነ ታዲያ ምንድነው ችግሩ? ይህንን ነገር ቆም ብለን ማየቱ ጠቃሚ ነው እላለሁ። እንደሚታወቀው ከዚህም ጋር ሆነው ሰዎች በብሔርተኝነት በዘረኝነት በተለያየ መልኩ ችግር በመካከላቸው ሲፈጠር በነቢይ ሰለላሁ ዐለይሂ ወሰለም ዘመንም ከዛ በፊትም ከዛ በኋላም ዛሬም ድረስ የሚስተዋል የሰው ልጆች ተጨባጭ ችግሮች ሆነው በገሃድ አሉ። ሃይማኖታችን እንዲህ ይላል ማለቱ ብቻውን ችግርን መፍታት የሚችል አይደለም። የሚለውን ነገር ተግብረን ኖረን ስንገኝ ነው ችግሩ የሚፈታው እንጂ መጽሐፍ ውስጥ መጠቀሱ ቁርአን ውስጥ መጠቀሱ አይደለም መፍትሄው። መፍትሄው ወደ ህይወት ወደ እውነትና ወደ መረዳት አውርደን በዛው መነጽር ውስጥ ስናየው ነው። ምንድነው ዘር? ምንድነው ብሔር? ምንድነው እየተወገዘ ያለው በእስልምና ሃይማኖት? የት ድረስ ነውስ ጉዳዩ የሚታየው የሚለውን በትክክል መረዳት ጠቃሚ ነው። እንደሚታወቀው በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ ይህን ክስተት ጋር ተያይዞ የተፈጠሩ በርካታ ሁኔታዎች አሉ። የሰው ልጅ ቅድም እንዳልኩት ከአደም አንድ ብሎ ጀምሮ ከአደም ጎን ሐዋ ተፈጥራ ከሁለቱ ደግሞ በርካቶች ተፈጥረው አሁን ወደ 7 ቢሊዮን ተኩል የሚሆነው የሰው ልጅ መነሻው ላይ የአንድ እናትና አባት ዘሮች ናቸው። ሁሉም የአደም ዘር። የአደም ዘር ስንል አደም በህይወት በነበሩበት ጊዜ ቀጥሎ ከአደም በኋላ የአደም ልጆች የልጅ ልጆች የልጅ ልጅ ልጆች እያለ ዛሬ ድረስ ስንመጣ ሐሳቡ አንድ ቢሆንም በሂደት ግን ልዩነት አለው። የአደም ልጅ ስንል በመጀመሪያው ጊዜ ኢሚዲየትሊ ከአዋና ከአደም የተፈጠሩትን ማለታችን ነው። ልጅ ልጆቻቸው ሲጨመር ደግሞ የነሱንም የልጅ ልጆች ይጨምራል። እየተጨመረ ሲመጣ
ዛሬ 7 ቢሊዮን ተኩሉም የአደም ልጅ ነው። ነገር ግን በዚህ ሂደት ውስጥ አደም ብቻ አይደለም መነሻው። በሂደት የተለያዩ ሰዎች እየተተኩ ሲመጡ የአደም ዘር የሚለው አጠቃላይ የሁሉም የጋራ መሰረትና መገለጫ ዘር ሲሆን በመሃል ግን ሌሎች ዘሮች ይመጣሉ። መነሻቸው ከአንድ ግንድ የሆነ ይፈጠራሉ። የኢብራሂም ዘር ሲባል የኢብራሂምም ዘር የአደም ዘር አካል ነው። ነገር ግን በአጭር ጊዜ ሂደት ውስጥ ከኢብራሂም አለይሂ ሰላም የተነሱ ዝርያዎችን ለመግለጽ ቁርአን ውስጥ ወደ 15 ቦታ ላይ ዘር ወይንም ዙርያ ወይንም ልጅ በሚለው አገላለጽ ዙርየተ ኢብራሂም ዙርየተ አደም እያለ እንደሚጠቅሰው ማለት በዛ መልኩ የሚመጣበት ሁኔታ አለ። ሰዎች ዘር መኖሩንም እንደ መጥፎ የሚያዩ ሰዎች አሉ። ዘርና ዘረኝነትን በትክክል ለይቶ ካለማየት የሚመነጭ ዘር የአላህ ሱብሓነሁ ወተዓላ ፍጥረት ነው። ዘረኝነት ደግሞ ሰዎች የያዙት የተሳሳተ አስተሳሰብ ነው። ብሔር አላህ የፈጠረው ወይንም ነገድ አላህ የፈጠረው ሲሆን ብሔርተኝነት ግን ሰዎች በራሳቸው በተለያየ መንገድ የፈጠሩት የአስተሳሰብ ሂደት ነው። ኢስላም ዘርን አይዋጋም ወይንም አይቃወምም። ብሔርን አይዋጋም ወይንም አይቃወምም። ኢስላም የሚቃወመው ብሔርተኝነትን፣ ዘረኝነትን ከዲን ጋር ተጋጭቶ በመጡበት መሰረት ላይ ነው። ይህንን ስንል ምን ማለት ነው ታዲያ ብለን መጥቀሱም መልካም ነው። ዘር ስንል በቀጥታ ከአንድ እናትና አባት ወይንም የጋራ መነሻ ያላቸው የሚለው ለመጥቀስ ሲሆን ብሔር ስንል ደግሞ የጋራ ቋንቋ፣ የጋራ ታሪክ፣ የጋራ ባህልና እንዲህነን የሚባል የጋራ መገለጫን የያዘ ጉዳይ ነው። በዚህ ሂደት ውስጥ ሰዎች አንድ ብሔር አባል ሆነው በዘር ሊለያዩ ይችላሉ። ዘር መሰረት ያደረገው መነሻ የጋራ አባትና እናት የጋራ ግንድ የሆነውን ሲሆን የሚቆጠረውም የወንዶችን መስመር ይዞ ነው። የአባቶችን መስመር ይዞ ነው የሚቆጠረው። ለምሳሌ እኔ 4 ወንዶች ልጆች ቢኖሩኝ እነዚህ 4 ወንዶች ልጆችም እያንዳንዳቸው 4 ወንዶች ልጆች ቢኖራቸው እያንዳንዱ 4 ልጆቼ እንደገና 4 ልጆች ቢኖራቸው እነዛም 4 ቢኖራቸው 4 እያለ እያንዳንዳቸው 4 ቢኖራቸው ከ10 ትውልድ በኋላ ሁሉም ዘራቸውን ሲቆጥሩ በጎሳ ደረጃ ቢያንስ የኔን ስም ሁሉም ይጠቅሳሉ። ዘር ብለን የምንለው የሰው ስም ነው። የገሌ በዛ በኩል ያለፈን ጎሳችሁን ቁጠሩ፣ ዘራችሁን ቁጠሩ ቢባል የሰው ስም ነው እየቆጠርን ያለ ነው። አባታችን፣ አያታችን፣ ቅድመ አያታችን ብለን ሰው ስም ነው የምንቆጥረው። በዚህ ሂደት ውስጥ የጋራ ማንነት ሆኖ ያለው እኔ የነሱ 10ኛ አባት የሆንኩት። በዚህ ሂደት ውስጥ በእኔ ጊዜ 4 ልጆች ነው ያሉ። እየበዛ ሲሄድ ግን ካልኩሌት ብታደርጉ የመጀመሪያው 4 ቀጥሎ 4 ሲኖራቸው 16 እንደገና 16ቱም 4 ሲኖራቸው 64ቱም 4 ሲኖራቸው 256 256ቱም 4 ሲኖራቸው 1024ቱም 4 ሲኖራቸው 4096 10ኛው ላይ 1,050,000 ምናምን ሺህ አካባቢ ይሆናል በህይወት የሚኖሩት በአንድ ጊዜ። አሁን እነዛ ማናችሁ ሲባል የአህመድ ዲን ጀበል ዘሮች ነን ይላሉ። በዚህ መልኩ ነው እያንዳንዱ ዘር ተፈጥሮ እኛ ነገሌ ነን የሚለው ነገር እውን ሆነ ያለ። ዘር ስናነሳ የሰው ስም ነው። ምሳሌው ግልጽ እንዲሆን ኢብራሂም አለይሂ ሰላም
ልጆቻቸው መሃል ኢስሐቅና ያዕቁብ የሚባሉትን እስማኤልና ኢስሐቅን ወለዱ። እስማኤልና ኢስሐቅ አባታቸው ኢብራሂም ስለሆኑ መነሻቸውን ሲቆጥሩ የነሱ ልጆች ሲቆጥሩ ሄደው የኢብራሂምን ስም ስለሚጠቅሱ ኢብራሂም ዘሮች ናቸው ወይንም ዙርያዎች ናቸው። ነገር ግን ከኖሩበት ነባራዊ ሁኔታ አንፃር የነሱ ልጆች የተለያየ ቋንቋ ተናጋሪ ሆኑ። እስማኤል ወደ መካ አካባቢ ተወስዶ አብሮት ከነበሩ ሰዎች ጋር ኖረ። አረብኛ ቋንቋን ተማረ። ሙስተዓረብ ሆነ። የእስማኤል ዘር ምን ሆነ? አረብ ተባለና አረብኛ ተናጋሪ ሆነ። ኢስሐቅ ደግሞ ያዕቁብን ወለዱ። ያዕቁብ ደግሞ ሌላኛው ስማቸው እስራኤል ተባሉ። የያዕቁብ ልጆች ወይንም የእስራኤል ልጆች ደግሞ በኒ እስራኤል ተባሉ። በኒ እስራኤል ቋንቋቸው በአይሁድ ቋንቋ መስመር ሲሄድ የኢብራሂም ሌላኛው ልጅ የእስማኤል ዘሮች ደግሞ በአረብኛ ቋንቋ መንገድ ሄድ። ሁለቱም ዘሮች ዘራቸው በኢብራሂም ዘር ሲሆን ብሔራቸው ግን ተለያይተዋል። አንዱ አረብ አንዱ አይሁድ። ለምን ስንል ኤክስፖዝድ ከሆኑት ቋንቋና ከሚናገሩት ከማንነታቸው የተነሳ ዘራቸው አንድ ቢሆንም በተቃራኒው መስመራቸው ተለያይቶ አይሁድና አረብ ሆነ። ይሄ ነገር ግልጽ እንዲሆንላችሁ እስቲ የኢብራሂምን ታሪክ ስናነሳ አብረውት የምናገኛቸው ነቢይ ያዕቁብ ናቸው። ነቢይ ያዕቁብ 12 ልጆች ነበራቸው፣ ዩሱፍን ጨምሮ ታሪኩን የምታውቁት እነዚህ ናቸው። እንግዲህ መጀመሪያ ላይ በኒ እስራኤል የተባሉት የእስራኤል ልጆች፣ እስራኤል ማለት ያዕቆብ ስለሆነ በኒ እስራኤል በመጀመሪያው ዘመን 12፣ ትንሽ ቆይቶ ደግሞ ወደ ግብጽ በሚገቡበት ጊዜ የልጅ ልጆቻቸውን ጨምሮ ዩሱፍ ወደ ግብጽ ሄዶ ቤተሰቦቹን በሚወስድበት ጊዜ ወደ 73 72 አካባቢ ደረሱ። መጀመሪያ 12 ነበረ በኒ እስራኤል፣ ቀጥሎ 73 ሆነ። ከ431 ዓመት በኋላ ፊርዓውን ሞቶ ከግብጽ በሚወጡበት ጊዜ ወደ 700,000 ቤተሰቦች አካባቢ ሆኑ። መጀመሪያ በኒ እስራኤል ትንሽ ነው፣ ቀጥሎ 70 ምናምን፣ ቀጥሎ በመቶ ሺዎች ደረጃ ደረሰ። በዚህ መልኩ ነው ሁሉም ዛሬ ያለነው የተፈጠረው። በኒ እስራኤል ከእስራኤል በፊት የለም። በኒ እስራኤል ከያዕቆብ በፊት የለም። ምክንያቱም በኒ እስራኤል የተባለው ያዕቆብ ናቸው። ያዕቆብ ሳይወለድ ስለ በኒ እስራኤል አናወራው። እያንዳንዱ ዛሬ ብሔር አማራ፣ ኦሮሞ፣ ስልጤ፣ ሀደሬ፣ ሌላም የሚባሉት ሁሉም ከሆነ ቦታ በፊት አልነበሩም። ለምሳሌ ኦሮሞ ብትወስዱ ኦሮሞ የሚባለው ሰውዬ የሰው ስም የኦሮሞ ልጆች ሲባል ኦሮሞ የሚባለው ሰውዬ ልጆች ማለት ነው። የሱ ልጆች እስቲ ማን የሚነግረኝ? 2 ልጆች ወለዱ። ማንና ማን? እሺ ቦረናና ባሪንቱ ተወለዱ። ከዛ እነገሌ ተወለዱ ተብሎ ተቆጠሩ። ኦሮሞ ከሚባለው ሰውዬ በፊት ኦሮሞ የሚባል ዘር የለም። ከሱ ነው የጀመረው። የኦሮሞ ልጆች የተባለው ከሱ ጀምሮ ወደዛ አለፍ ስንል የለም ማለት። አማራም ውሰዱ፣ ስልጤም ውሰዱ። ስልጤ ምንድነው ሲባል ሄዶ የሚጠቀሰው ምንድነው? ሱልጣን የሐጂ አሊ ልጅ ተብሎ ሱልጣን ጋር ይሄዳል። ከሱልጣን በፊት ስልጤ የለም። በዛ መልኩ ነው ሁሉ። እያንዳንዱ ምድር ላይ ዛሬ ያለ ቋንቋም ይሁን ብሔር የሆነ ቦታ ነው የሚጀምረው። ምክንያቱም ወደዛ ሄዶ አይ እስከ አደም ዘመን ነበርኩ ማንም ሊል አይችልም። በአደም ዘመን አደም ብቻ ነው ያለው። ቀጥሎም ስንመጣ በጊዜ ሂደት ነው። ቅድም በጠቀስኳችሁ መሰረት የኔ ልጆች ከ10 ትውልድ በኋላ
አንድ ትውልድ 40 ዓመት ነው ብንል አግብቶ አድጎ አግብቶ ልጅ ወልዶ 4 ልጅ የሚያደርሰው 40 ዓመት ይፈልጋል ካለ 10 ትውልድ 400 ዓመት ከሆነ እኔ አንድ የነበርኩት 4 ልጆች ወልጄ ከ400 ዓመት በኋላ ሚሊዮን ገባል። ቅድም በቆጠርነው ሂሳብ በኔ ዘመን አህመዲን የሚባል ዘርም የለም ጎሳም የለም። ከ400 ዓመት በኋላ ግን እኛ የአህመዲን ጎሳዎች ነን ዘሮች ነን የሚል ነገር ተፈጠረ። እያንዳንዱ በዚህ መንገድ ነው የመጣው። ጉዳዩን እንድታዩ ነው። ታዲያ ምንድነው ችግሩ ነው? ችግሩ በእስልምና ውስጥ ምንድነው የተወገዘው? ለምንድነው በዲናችን የተሳሳተውና ስህተት ነው ተብሎ የተተቸው ምኑ ነው ታዲያ የሚለውን ማየቱ ጠቃሚ ነው። ይህንን ስናይ በተለያዩ ሐዲሶች ላይ የተጠቀሱ ክስተቶች አሉ። ሰውን በመልኩ ማነወር፣ በቋንቋው ማነወር፣ በባህሉ ማነወር፣ አሳንሶ የመመልከት እሳቤ በግልጽ በእስልምና ውስጥ የተወገዘ ነው። ዘርን አላህ ፈጥሮ፣ ቋንቋን አላህ ፈጥሮ፣ ብሔርን አላህ ፈጥሮ፣ ነገር ግን እዛ መሰረት ላይ ቆሞ ሌላኛውን መተቸቱ የተወገዘ ሆኗል። ለምሳሌ ቢላል ኢብኑ ረባህ ረዲየላሁ አንሁ አቡ ዘር የሚባለው ሰሃቢ ያ ኢብነ ሰውዳ አንተ የጥቁሯ ሴትየው ልጅ አቱሳዊኒ አለ፣ ከኔ ጋር እኩል መሆን ትፈልጋለህ ወይ አለ። ቢላል በጣም አዘነ። እኩል ነን ሙስሊም ነን ብሎ እየሄደ አጠገቡ ያለ ሙስሊሙ አንተ የጥቁር ሴትየዋ ልጅ በእናቱ መልክ ከኔ ጋር እኩል ትሆናለህ ወይ? እኩል አይደለንም የሚል ሐሳብ ሲመጣ ነቢዩ ሰለላሁ ዐለይሂ ወሰለም ተቆጡ፣ አወገዙት። አንተ ውስጥ የጃሂልያ ቅሪት አለ፣ እንዴት በእናቱ መልክ ታወግዘዋለህ? ዘር አንዱ ፊዚካሊ የተለያየ መልክ መያዝን ተንተርሶ የሚመጣ አሳንሶ የመመልከት ነው። አሳንሶ የመመልከትን ነገር እስልምና አይቀበለውም። ሁለተኛው በዘር የሚሆን በብሔር ፉክክርን በዲናችን ተከልክለዋል። እኔ በልጣለሁ የሚለው አንዱ መገለጫው ነው። አላህ ዘንድ ሁላችሁንም አላህ ፈጥሮ ለያይቷችሁ ከናንተ መሃል በላጩ አላህን የሚፈራው ነው ተብሎ ተነግሮናል። አንዳንዶች ምናሉ እሱ አላህ ዘንድ ነው፣ ምድር ላይ ግን እኛ እንበልጣለን አሉ። ችግር የለውም በሐቂቃ ከበለጡ ማለት ነው። በትምህርት ከበለጡ፣ በኢኮኖሚ ከበለጡ፣ በንቃት ከበለጡ፣ በሚለካ ነገር ከበለጡ ችግር የለውም። ይሄ ናቹራል ነው፣ መለኪያ ያለው። ግን እንዲሁ ሰው የኛ ዘር የኛ መነሻ የኛ ማንነት ከእናንተ ማንነት ይበልጣል ከሆነ የሚለካ ነገር አይደለም። ረሱል ሰለላሁ ዐለይሂ ወሰለም ኩልኩም ሚን አደም ወአደሙ ሚን ቱራብ፣ ሁላችሁም ከአደም ናችሁ፣ አደም ደግሞ ከአፈር ነው የተፈጠረው አለ። ታዲያ ሁሉም ከአደም ሆኖ ይሄ እኔ እበልጣለሁ የሚለው በሌላ መንገድ የመጣ ዘር ነው እንዴ? በሌላ የሚመጣ ዘር የለም፣ ሁሉም አንድ። ስለዚህ ዝም ብሎ በባዶ ምክንያት የሌለው እበልጣለሁነት። ሌላኛው በግልጽ የተፈጠረው ክስተት ቡድን መስርተው በቡድኑ ላይ ሆኖ እርስ በርስ በጭፍን ተጋግዞ አብሮ መቆምና የኛ ዘር የኛ ወገን የኛ ሰው ብለው በጭፍን ተጠራርቶ መቦዳደንና ለጸብ መጋበዝ የተከለከለ መሆኑን የሚያሳየው። በእስልምና ውስጥ አንሷርና ሙሃጅር የሚባሉ አንሷሮች የመዲና ሰዎች ሆነው ወደ እነሱ የተሰደዱ ሙሃጅሮችን የወደዱ ያገዙ ያስጠጉ ሰዎች ሙሃጅሮች አንሷሮች ሲሆኑ የተወደዱ የተሰደዱና የመጡ የተጠጉት ደግሞ ሙሃጅሮች ናቸው። እነዚህን አንድ ብለው ወንድማማችነት ፈጥረው ነብዩ ሰለላሁ ዐለይሂ ወሰለም አስተሳሰሯቸው። ነገር ግን በዕለታት አንድ ቀን ውሃ በሚቀዳበት ቦታ አካባቢ በተፈጠረ የሁለት ሰዎች ጸብ
ብዙ ጊዜ የዘርና የብሔር ግጭት አንዳንድ ሰው ከዚህ ጀምራል እኛና እነሱ እንዲያረጉን በቡድን ይታሰባል ሌላ ቦታ ይደራረሳል ምን ሆነ ሲጣሉ ሁለት ሰዎች ናቸው ምን አለ አንሷሩም የአህለል አንሷር አለ አንሷሮች ድረሱልኛል ሙሃጅሩም የአህለል ሙሃጅሮች ድረሱልኝ ብሎ ሁለቱም ወገኑን ተጣራ ጸብ ሊፈጠር ሆነ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ያለ አቢ ዳዕወቱል ጃሂልየት ወአና በይነ አዝሁሪኩም እኔ በእናንተ መሃል እያለው የጃሂልያ ጥሪ ትጠራራላችሁ ወይ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አወገዙ ደኡሃ ፈኢነሃ ሙምቲና ተዋት እርሷ ጥምብናት አለ ምንድነች እርሷ ነው እሷ ጥምብናት አንዳንዴ ዘር ተብሎ ተተርጉሞ ዘረኝነት ጥምብ ነው ተብሏል ዘረኝነትን ዲፋይን ካላረግ ነው በስተቀር ሌላ ቦታ ይወስዳል ምክንያቱም ቡድን ነው የጠሩት አንሳር ሙሃጅር አንሳር ቁርአን ውስጥ የተወደደ ነው ሙሃጅር ቁርአን ውስጥ የተጠቀሰ የተወደደ ሁለቱም ደረጃ ያላቸው የክብር ስሞች ናቸው ግን የቡድን ጸብ ሆኖ ሲመጣ ጥምብ ተባለ አንሷሮች አንድ ብሔር አይደሉም አንድ ዘርም አይደሉም ሙሃጅሮችም አንድ ብሔር ወይንም አንድ ዘርም አይደሉም ለምሳሌ ሙሃጅሮችን ስናይ ለዲናቸው ሲሉ የተሰደዱ ከመካ ማለት ነው እነዚህ ውስጥ ቢላሉል ሐበሺ አለ የሐበሻ ዘር አለ ማለት ነው ሰልማን አልፋሪሲ አለ ከፋርስ የመጣ የኢራን ዘር አለ ማለት ነው ሱሀይብ ሩሚ ከሩም የመጣ አውሮፓዊም አለ ማለት ነው ቁረይሽም አለ ማለት ነው ብዙ ነው ዘራቸው ቋንቋቸውም ብሔራቸውም እንደዚሁም ሌሎቹን አንሷሮችን ስናይ አንሷርም አንድ ዘር አይደለም አውስም ይባላል ኸዝረጅ የሚባላል እነሱም ራሳቸው ብዙ ናቸው ታዲያ ዘር የሚለውን ስም ከየት አመጣን እዚህ ምክንያቱም ዘር የለም እዚህ ያለው ቡድን ነው ሼኽ الاسلام ኢብኑ ተይሚያችን ፖይንት አንተንተረሰው ሲናገሩ ማንኛውም በብሔርም ይሁን በዘርም ይሁን በመዝሐብም ይሁን በሃይማኖትም ይሁን በሆነ መገለጫ የተፈጠረ ቡድንተኝነትና ቡድንተኝነቱ የኛ ሰው በሚል የሚፈጠር ጥሪ ድረስልኝ ተብሎ በጭፍኑ አብሮ መሰለፍ ሁሉም በዚህ ቦክስ ውስጥ ይገባል የግድ ዘር ብቻ አይደለም ሐዲሱ ራሱ ተዋት ጥምብናት ሲል ዘርን ብቻ አርገን በዘረኝነት ላይ ማጥበብ የለብንም በመዝሐብም እንደዛው ከሆነ እዛው ውስጥ ይገባል ምክንያቱም አንሷር ዘር አይደለም ሙሃጅር ዘር አይደለም የክብር መጠሪያ የቡድን ስም ነው ይሄም አንዱ መሰል ክስተት የተገለጸበት ቦታ በሌላ ሁኔታ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች የሌሎቹን ሰዎች በማይወዷቸው ስም በማይወዷቸው መገለጫ መጥራትን ከልክለዋል አንድ ብሔር ወይ አንድ ቋንቋ ተናጋሪ ወይም አንድ ዘር በማይወደው ነገር መጥራት በእስልምና እንኳን ሙሉ ብሔርና ዘርን አይደለም ግለሰብን እንኳን በማይወደው ነገር መጥራት حرام ነው ሰሃቢዩ ጠየቀ እኔ የምጠራበት ነገር የምጠቅሰው ነገር በእውነት ያለስ ቢሆን አለ በእውነት ያለም ቢሆን ብለው በእውነት ካለ ሐሜት የሚባለው ይሄ ነው ከሌለማ ቅጥፈት ነው የሌለ ነገር ሎላው ላይ ያደረገው ሰዎቹ የማይወዱ ከሆነ ለጥፈን ምንጠራ ከሆነ አላህ ዘንድ ይመዘገብብናል በዚህ ብቻ ማያቆም ከኔ ኡመት ውስጥ አራት ነገሮች የጃሂልያ ጉዳዮች ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ይቀነሱ ይሆናል እንጂ ከህዝባቸው እንደማይጠፍ አንደኛው እርስ በርስ በዘር መፎካከር እኔ በልጣለሁ ሁለተኛ አሳንሶ ሌላውን በመጥፎ ስያሜን ያዘለን አጠራር
ሌላው እንደዚሁም በለቅሶ ጊዜ ጮክ ብሎ የተለያዩ አይነት ለቅሶዎች ሌላኛው እንዲህ ዝናብ የዘነበው ይሄ ጨረቃ ስለሆነ ይሄ ኮከብ እንዲህ ስለሆነ ተብሎ የሚቆጠረውን አይነት ቆጠራ ጠቅሰዋል አሁን በዚህ ሂደት ውስጥ لا إله إلا الله ያለ ሰው ሃይማኖቱ አንድ ነው ዲኑ አንድ ነው መልኩም ዘሩም ቢላይ በዚህ አይነት ሁኔታ ውስጥ አንዳንዴ ስተት ደግሞ በተቃራኒው ይፈጸማል በሙስሊሞች መሃል የላ ኢላሃ ኢላላህ አንድነታችንን እንድናመጣ እንድናጠብቅ ታዘናል የምን አንድነት የላ ኢላሃ ኢላላህ አንድነት በእስልምና ውስጥ የቋንቋ አንድነት ፍጠሩ ተብሎ የታዘዝነው ነገር የለም የቋንቋ አንድነትና የላ ኢላሃ ኢላላህ አንድነት ማምታታት የለብንም የቋንቋ አንድነት ቢኖር ኖሮ አላህ እዛው ባደረገው ነበር ተአምር ብሎ መለያየቱን ባላወራ ነበር እንደሚሽን ቢሰጥ ቋንቋችን መለያየቱ ባህላችን መለያየቱ ይሄን ሪኮግናይዝ አድርገን በምንግባባበት ሁኔታ አብረን ስንኖር የላ ኢላሃ ኢላላህ ትስስራችንን ማጥበቁ ነው መሰረታዊ ነገር አይ ብለን ግን አንድነት በቋንቋ እንፍጠር ስንል አንድ ቋንቋ መምረጥ ይመጣል አንድ ቋንቋ መምረጥ ሲመጣ ያልተመረጠውና የተመረጠው ቋንቋ የሚል ልዩነት ይመጣል ይሄኛው እንዲህ ስለሆነ ካለን ያኛውም እንዲህ ስለሆነ የሚል ይኖረዋል በዚህ ሁኔታ በመካከላችን ያሌላ አጀንዳን ፈጥረን ልዩነትን አበዛለን ለምሳሌ መስጂድ ውስጥ በቃ የኢትዮጵያውያን ስለሆነን የኢትዮጵያን ባንዲራ እንስቀል ብንል ምንድነው የሚሆነው አንዱ ይመጣና ይህ ኮከብ አለው ስለዚህ ይሄ ወያኔ ባንዲራ ነው ይላል ሌላኛው ይመጣና ኮከብ የለውም ይሄ ሚሊክ ባንዲራ ነው ይላል ኖ ይሄ እኛን አይወክልም እኛ የራሳችን አለን ይላል እኛ የማያገባንን አጀንዳ መስጂድ አገብተን ለምን እንለያያለን ያ ስለ ሀገር ከመስጊዶች ይነጋገሩበት ፖለቲሻኖች የቱ ይወክለናል የቱ ነው ትክክል መስጊድ ግን ካመጣ ነው ያለ ቦታው የመጣ ነገር በመካከላችን ክፍፍል ይፈጥራል መስጊድ የላ ኢላሃ ኢላላህ አንድነታችንን ጠብቀን አብረን የምንኖርበት ቦታ እንጂ እንዲህ አይነት ሰው መሃል ልዩነት የሚፈጥሩ ነገሮችን አምጥተን ውጭ ያለው ልዩነት መስጂድ አገብተን አብረን መጨቃጨቅ የለብንም በዚህ ጉዳይ ላይ ሰዎች የፈለጉትን አቋም ቢይዙ ከመስጂድ ውጭ ያራምዱ ይሄ ቦታ የዲን ቦታ ነው እንደ ሁላችንም ተስማምተናል ልዩነት የለም እንኳን ቢባል ምናልባትም ያው ኢትዮጵያዊ መሆናችንን ለመግለጽ ምናምን ልንል እንችላለን እንዲህ አይነት ልዩነት ያለባቸው ጉዳይ የቋንቋ ጉዳይ ይሁን የባንዲራ ጉዳይ ይሁን ሌላም ጉዳይ ያልተፈቱም ይሁን የተፈቱ ያለ ቦታው አምጥተን መስጊድ ላይ መገለጫ እናርገክን የላ ኢላሃ ኢላላህ አንድነታችንን ችግር ውስጥ ይከት እኛ መሰረታዊ ነገር መስጊድ የአላህ ቤት ነው መስጊድ ውስጥ የአላህ ቤትነትን የሚገልጽና እዛ ውስጥ ያሉ ሰዎችን የሚመለከቱ ጉዳዮች ናቸው መንጸባረቅ ያለባቸው ሌላው ፕሮብሌም እየሆነ ያለው ምንድነው በመካከላችን የጥቅም ጉዳይ አለ ሰዎች ቋንቋ ብቻ አይደለም ብሔር ብቻ አይደለም ፕሮብሌም ከብሔር ጀርባ ከቋንቋ ጀርባ ከመደራጀቱ ጀርባ ከመጓደኑ ጀርባ ኢንተረስቶች አሉ እኛ እንዲህ ነን የሚል አንዳንዴ ደግሞ ኤክስትሪም ጥግ ሄድና ስለ ዘር አታውሩ ስለ ቋንቋ አታውሩ በእስልምና ቦታ የለውም ይላል እንዴት ነው ቦታ የሌለው ቦታ ባይኖር ኖሮ ቁርአን ውስጥ ባልተነገረ ነበር ቦታ ያለው ምንድነው የሌለው ምንድነው እንለይ እንጂ ዘርን እኮ አላህ ነው የፈጠረው ነገድን አላህ ነው የፈጠረው የኔ ተአምር ነው ያለ ቁርአን ውስጥ ቦታ የለው ምንድነው ቦታ ያለው ምኑ ነው ቦታ የሌለው ምኑ ነው ብለን መጥቀስ አለብን ነቢያችን ሰለላሁ ዐለይሂ ወሰለም በትርሚዚ ሐዲስ ላይ ምን ብለዋል ተዓለሙ ሚን አንሳቢኩም ማ ተሲሉነ ቢሂ አርሃመኩም የዘር ሐረጋችሁን ዝምድና ተማሩ ዝምድና እንድትቀጥሉበት
ሰው ስለ ራሱ ዘር መማርን ተማሩ ብለው ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ነግረዋል። ስለ ቁረይሾች መጡና ጠየቋቸው። ሙሽሪኮች እየሰደቧቸው ያወገዟቸው በተለያየ ሲያስቸግሩ በግጥምና በተለያየ ዜማ ረሱልን ለመከላከል ሰለላሁ ዐለይሂ ወሰለም ፈለጉና መተው ስለ ቁረይሽ የዘር ሐረግ እስቲ በዝርዝር ንገሩን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እዝሀቡ ኢላ አቡበከር ወደ አቡበከር ሂዱ ፈኢነሁ አዕለሙ ናሲ ቢነሰብ القريش በቁረይሽ የዘር ሐረግ በደንብ የሚያውቀው አቡበከር ነው እሱና እሱን ጠይቁ አሉ። አቡበከር በቁረይሽ የዘር ሐረግ ስፔሻላይዝ ያደረገ ከሆነ አንዱ በአማራ የዘር ሐረግ ስፔሻላይዝ ቢያደርግ ዲናችን ይከለከላል። ምክንያቱም አቡበከር ነው ብለው ሪኮግናይዝ አድርገው ወይ ሌላው በኦሮሞ ወይ በአረብ ምንም ችግር የለም። ግን ለምን ተጠቀመው ነው ይሄን ስፔሻላይዝ ያደረገበት? እውቀቱን ለምን ዓላማ ዋለው? ልዩነትን ተረድተን አብረን እንድንኖር ነው? ሽኩቻ ውስጥ ግብግብ ውስጥ እንድንገባ ነው? ይሄን ጉዳይ መለየት ጠቃሚ ነው። ኢማሙ ትርሚዚ ደግሞ ምን አሉ? ስለ ዘር ሐረግ የመጡ ሐዲሶችን ሰብሰብ አድርገው ባቡ ማ ጃአ ቢሂ ሚን ተዕሊም الأنصاب ስለ ዘር ሐረግ መማርን አስመልክቶ የመጡ ሐዲሶች ብለው ቻፕተር አስቀምጡ። አሁን በተለያየ ሂደት ውስጥ እኔ ማን ነኝ የሚለውን ማወቅ በዲናችን ችግር የለው። ግን ካወቅኩ በኋላ ምን ይሁን ነው ጥያቄ። ካወቅኩ በኋላ እበልጣለሁ፣ ካወቅኩ በኋላ ሌሎች ያነሱ እኔ ከፍ ያልኩኝ ነኝ ወደሚል ከወሰድ ነው በቀጥታ ከእስልምና ጋር መጋጨት። እነዚህ ነገሮች በዚህም ይሁን በግራም በቀኝ ሰዎች የፈለጉትን እየመዘዙ ሙሉ ፓኬጁን ወይንም በጉዳዩ ላይ መጣውን ሁሉ ሳይነግሩን የተለያዩ ጉዳዮች ውስጥ እንድንሄድ ሊያደርገን ይችላል። ሌላኛው ትልቁ ችግር እየፈጠረ ያለው ቅድም እንዳልኳችሁ የጥቅም ጉዳይ ነው። የመሬት ጉዳይ አለ፣ የሀብት ጉዳይ አለ፣ እኛ እንበልጣለን አለ፣ ፖለቲካሊ እኛ ስልጣን መያዝ አለብን አለ፣ ብዙ ሽኩቻ አለ። መገለጫው ዘር ብሔር ይሁን እንጂ ቢሃይንድ የተደበቁ ነገሮች አሉ። በእነዚህ ነገሮች ላይ እንደ አንድ ሙስሊም ምንድነው ሊኖረን የሚገባው የሚለውን ማየት ያስፈልጋል። እነዚህ ተደብቀው ነው በፊት ለፊት ያን ይዘው የሚያጣሉት እንጂ ብቻውን አይደለም። ለምሳሌ አንድ ሰው ሙስሊም ሲሆን አውቶማቲካሊ የላ ኢላሃ ኢላላህ ቤተሰብ አባል መሆኑ ያን ሰው የት ውስጥ ይከተዋል? ለዓለም ተልእኮ ይዞ የተሰማራ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የተባሉት ነቢይ ተከታይ በመሆን ለዓለም እዝነትነቱን በተግባርም በስራም በህይወቱም እንዲኖር የሚጠበቅበት ዩኒቨርሳል የሆነ ሃይማኖት አባል ዩኒቨርሳል ሚሽን ያለው አባል ያደርጓል። ስለዚህ ይህ ሰው የመንደር ሰው አይደለም፣ የዓለም ተልእኮ ነው ከጀርባው ያለው። ዓለምን ሁሉ የማዳን፣ ዓለምን ሁሉ ከጥፋት የመመለስ፣ ዓለምን ሁሉ ወደ መልካም የመጥራት ተልእኮ አብሮ አለበት። ስለ ዓለም እኔ አያገባኝም ብሎ መንደር ውስጥ ከገባስ ችግር ነው። ሰዎች በጥቅም ሲጣሉ፣ በተለያዩ ነገሮች ሲጣሉ አንዳንዴ ያሳዝናል። በተለያየ በኢትዮጵያ ታሪክ ውስጥ በስልጣን የተዋጉ የተጋደሉ የተለያዩ መሬት ላይ የመሬት ጉዳይ ላይ ተዋግተው የሞቱ ሰዎች ቀብራችሁ ሄዳችሁ ይህ ሰው ታሪኩን አይታችሁ ይህ ሁሉ የተዋጋውና የሞተው ለዚህ ጉዳይ ነው ስትሉና ያሱ የተዋጋለት መሬት ዛሬ አንዱ ብሔር ወስዶታል፣ የሆነ ጊዜ ሌላኛው ወስዶታል። ቴምፖራሪ ነገር ነው፣ ዘላቂ አይደለም። ብሔር አብሮን ጀነት አይገባም፣ ዘር አብሮን ጀነት አያስገባን። እነዚህ ሁሉ ምድራዊ ነገሮች ናቸው፣ የሆነ ቦታ ይጠፋል። አላህ ቁርአን ላይ ምን ይላል? ፈኢዛ ኑፊከ ፊሱሪ የውመል ቂያማ ደርሶ ቀንድ በተነፋ ጊዜ ፈላ አንሳበ በይነሁም የውመኢዝን ወላ የተሳአሉን። ቀንድ በተነፋ ጊዜ ዕለተ ትንሣኤ ደርሶ የዘር ትስስር ዝምድና የሚባል ምንም ነገር አይኖርም፣ አይጠያየቁምም ይላል። የእኛ ዘር የእነንትና ዘር፣ የእኛ ዘመድ የእነንትና ዘመድ የሚባለው ሙሉ ለሙሉ ይጠፋል። ምንድነው የሚተካው ታዲያ? የሚተካው
መልካም ስራ ሚዛኑ የከበደለት ሰው ጀነት ይገባል። መጥፎ ስራው ሚዛኑ የከበደበት ሰው ጀሃነም ይሄዳል። እዚህ የነበረው ይሄ የዝምድናና ትስስሩ አብቅቶ በቀጥታ ኸይር ያዘ፣ ኸይሩ ያመዘነ ወደ ጀነት፣ መጥፎ ያመዘነ ወደ ጀሃነም እንጂ ቆይ በዓለም ላይ ያለን በዘር ተቧድነን ተጣልተናል። እስቲ ጀነት ለመግባት ኑ እስቲ ኦሮሞች እዚህ ጋር እንመካከር፣ ኑ እስቲ ጉራጌዎች እዚህ ጋር፣ አረቦች እዚህ ጋር፣ አይሁዶች እዚህ ጋር የሚባል ነገር በአኺራ የለም። በነፍስ ወከፍ የመዳን ጀነት የመግባት ጉዳይ ነው። ይሄ ለማኔጅመንት ፐርፐዝ ለመተዋወቅ ፐርፐዝ በምድር ላይ የተፈጠረ ነገር ነው። ምድር ላይ አብቅቶ ምድር ላይ ለሚያበቃ አጀንዳ አኺራ አብሮን የማይሄድ አጀንዳ እንኳን አኺራ ቀብር አብሮን የሌለ ጉዳይ ላይ ሚዛናዊ ሆነን ዲናችን ጋር በማያጣላን መንገድ ካልሄድን በስተቀር ዘላለማችንን ለጊዜያዊ ጉዳይ ሳክሪፋይስ ማድረግ ነው። የመሬትም ጉዳይ ቢሆን መሬት የአላህ ናት። የማንም ብሔርና የማንም ዘር አይደለም። አላህ ነው የፈጠረው። በተለያየ መልኩ ሰዎች አላህ የፈጠረው መሬት አጥረው ኢትዮጵያ፣ እነዛም በጉልበት አጥረው ሱዳን፣ እነዚህ ምናምን አጥረው እንጂ ኢትዮጵያ ሲፈጥር እቺ የኢትዮጵያ ካርታ ናት አንድ ሰው እንዳልፍ አላህ ዘንድ የለም። ነፃን የተተው ሰዎች ናቸው በጉልበተኞች እያጠሩ በተለያየ መሳሪያና ተዋግተው የኛ ሀገር የኛ ምናምን የተባሉ። እንደ ሰው ስናይ ለዓለም ተልእኮ ይዞ የመጣ ሰው ዓለምን የማዳንን ጉዳይና ራሱም ጀነት ገብቶ ዓለምን ፍትህ፣ ነፃነት፣ እኩልነትና ሰዎች አላህን በትክክል እንዲያውቁ የማድረግ ሚሽኑ ረስቶ በትናንሽ ጥቅም ከተሸወደ አደገኛ ሁኔታ ይፈጠራል። ይህንን ስል የግለሰብ ይዞታ መሬትንም ጨምሮ ወይንም የይዞታ ጉዳይ በእስልምና የለም ማለት አይደለም። በእስልምና ውስጥ የሰው ድንበር የሰው መሬት ስንዝር ያህል እንኳን አላግባብ የወሰደ ሰው እንዴት ጀሃነም ውስጥ እንደሚቀጣ በእስልምና ተናግሯል። እሱን ሚስ እያደረኩ አይደለም፣ ግን አጠቃላይ ነገሩን ማየት አለብን። ለምሳሌ ዓለም ሰፊ ናት። እስቲ አላህ የፈጠረው 7 ሰማይ ተመልከቱ። 7ቱን ትተን እስቲ እኛ የምንኖርበትን ከ7ቱ መሬቶች አንዷን ነኝ። ከ7ቱ መሬቶች ደግሞ አንዷን አየን። ከአንዷ ደግሞ ሰው የሚኖርበትን ስናይ ኦልሞስት ምድር የሆነው 1/4 ያህል ነው። 3/4 በውሃ የተሸፈነ። ከ1/4 ውስጥ አፍሪካን ለምሳሌ እንውሰድ። ከአጠቃላዩ ምድር አፍሪካ ትንሽ ትሆናለች። ከአፍሪካ ደግሞ ኢትዮጵያን ስንወስድ ይበልጥ ትንሽ ትሆናለች። ከኢትዮጵያ ደግሞ አንዱን ክልል ስንወስድ እንደገና ይበልጥ ያንሳል። ከዛ ክልል አንዱን ዞን ስንወስድ እንደገና ይበልጥ ያንሳል። ከዛ ዞን ደግሞ የሆነውን ወረዳ ስንወስድ እንደገና ይበልጥ ያንሳል። ከዛ ወረዳ ደግሞ የሆነን ቀበሌ ስንወስድ እንደገና ይበልጥ ያንሳል። ከዛ ቀበሌ ደግሞ የሆነን ሰፈር ስንወስድ ይበልጥ ያንሳል። ከዛ ሰፈር ደግሞ የነገሌ ቤት የሚባለውን ስትወስዱ 200 400 ካሬ ሜትር መሬትን ኦልሞስት እሱም። ይህን ሁሉ ለትልቅ ዓላማ ለትልቅ ዓለምን ሊለውጥ የመጣ ሰው ዋናውን ጉዳይ ረስቶ ነገሮችን ኮርነር ውስጥ ከቶ የሆነች ጫፍ ላይ ሆኖ የሰው ህይወት ሲጠፋ እርስ በርስ ጸብ ሲፈጠር አላህ ዘንድም ያስተዛዝባል። ምድር አላህ ለሁሉም እንዲበቃ አድርጎ ነው የፈጠረው። እንዴት በፍትህ አብረን እንኖር፣ እንዴት አብረን ችግሮችን ቀርፈን የባለቤትነት ጥያቄም በሰላም ተከባብሮ የራስን አይደንቲቲ ሃይማኖት፣ ዘር፣ ብሔር፣ ማንነትን አክብሮ እንዴት አብሮ ይኖራል የሚለውን ሚዛኑን የማስጠበቅ ስራ እኛ የሙስሊሞች ኃላፊነት ሆኖ በእኛ ትከሻ ላይ አለ። ይህን ዘር ብሔር የሚባለውንና በጥቅም ግጭቱን በትክክል ተረድተን ዲናችን እንድንቆም በሚያደርገን ቦታ ስንቆም ዓለም ላይ የሚሆን ሀገራችን ላይ ያሉ በርካታ ችግሮችን ማኔጅ ማድረግ እንችላለን። በሰማነው የምንጠቀም ያደርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።
محمد رسول الله يا ربي يا الله آتيسين قادرة وان بين دقنه أقبل دين الران وقرسيس غرا إن الله اشترى وان بين دقنه أقبل دين الران وقرسيس غرا إن الله اشترى رب أوها قنو أبلو ما ديني السلام عليكم كل سمراني قرتكو جرم ودت يا داني ميكمي والبري والقر خيساني ونين جوخني سسيف قلب جيران وقرسيس خرا إن الله اشترى يا قياد أنا ما أركزي بين قادا أنا تسياد أخواني ولا لادا وندسي قبادا موتي دري أران وقرسيس خرا لا إله إلا الله محمد رسول الله لا إله إلا الله محمد رسول الله